ትንሿ ኮከብ። ከብዙ ዓመታት በፊት በሰማይ ላይ ላላ የተባለች ትንሽዬ ኮከብ ከብዙ ኮከቦች ጋር ትኖር ነበር። እነዚህ ኮከቦች ትላልቅ ሲሆኑ ብርሃናቸውም እጅግ በጣም ብዙ ነበር። ላላ ግን ትንሽዬ ስለነበረች ብርሃኗ በጣም ትንሽ ነበር። በዚህም ላላ ለምንድን ነው ግን የኔ ብርሃን ብቻ ትንሽ ብርሃን የሆነው እያለች በጣም ትከፋ ነበር። አንዳንዴም ጭራሽ ታለቅስም ነበር። ይሄንን የተመለከቱት አንድ ጠቢብ ሽማግሌ ወደ ላላ መጡና እንዲህ አሏት፣ ትንሿ ኮከብ ለምንድን ነው በየቀኑ እንደዚህ የምታዝኘው? አንቺ ስታዝኝ ሳይሽ እኔም በጣም ነው ማዝነው። ዋናው እኮ የብርሃን ትልቅ ወይ ትንሽ መሆን አይደለም፣ ዋናው ብርሃን የሚሰጠው ጥቅሙ ነው። ስለዚህ ካሁን በኋላ እንደዚህ ብለሽ እንዳታዝኝ። ዋናው ነገር አንቺ በብርሃንሽ ሌሎችን መጥቀምሽ ነው። ስለዚህ ለሌላ ቀን እንደዚህ እንዳትይ ብለው መከሯት። እንደዚህ እነሱ እየተመካከሩ ያለ ከታች ሲያዩ አንዲት የእሳት ራት ቤቷ ጠፍቶባት ስትደነባበር አዩት። ወዲያውኑ ላላ ብርሃኗን ተጠቅማ ያቺን የእሳት ራት ረዳቻት። የእሳት ራቷም ብርሃን ስላገኘች በትክክሉ ወደ ቤቷ ሄደች። ላላም ሌሎችን መርዳት በመቻሏ እጅግ በጣም ደስተኛ ሆነች። በሌላኛውም ቀን ቤታቸው የጠፋባቸው ጥንቸልና ጉጉት የላላን እርዳታ ጠየቋት። እሷም ብርሃኗን እያበራችላቸው ሁለቱንም ቤታቸው እንዲያገኙት ረዳቻቸው። እነሱም ቤታቸው በሰላም ተመለሱ። ስትመለስ ጠቢቡ ሽማግሌ ጋር ሄደችና በጣም ደስተኛ እንደሆነች ነገረቻቸው። ትልቁም ሽማግሌ እሷ ደስ ስላላት እሳቸውን በጣም ደስ አላቸው። እየቆዩ ሲመጡ ላላ በጣም ብዙ ብርሃኖቶችን ማብራት ጀመረች እና በጣምም ተደነቀች። ትልቁም ሽማግሌ አንቺ እንደዚህ ብዙ ብርሃን የኖረሽ ትልቅ ስለሆንሽ ሳይሆን አንቺ ባለሽ ብርሃን ሌሎችን ስለረዳሽ ነው፣ ለዛ ነው እንደዚህ ብዙ ያበራሹ አሏት። ሁለቱም አብሮ እጅግ በጣም ብዙ ተደሰቱ። ላላም ከዛ ጊዜ ጀምሮ ሌሎችን እየረዳች በሰላምና በፍቅር ለብዙ ዓመታት ኖረች። አያችሁ ልጆች፣ ሰዎችን ለመርዳት ወይ ደግሞ አካባቢያችን ያሉ ነገሮች እርዳታ ለማድረግ ግዴታ ትልቅና ጠንካራ መሆን የለብንም። ከላላ ብዙ እንደተማራችሁ ተስፋ አደርጋለሁ። በሚቀጥለው እስከምንገናኝ ደህና ሁኑ ልጆች። መልካም ጊዜ